This Hey, hi everybody. Thanks for joining us. Today we have Dr. Radiate, one of our alumni. She's a doctor in oncology. And we also have a Veronica Muse. She's a breast cancer survivor for um, how many years? You're gonna let us know. I know. If you want, you can let us know and start introducing yourself, and then we can open up for questions. Veronica, you go ahead. You go ahead. Do you want me to do it in English or Amharic, whichever one is? እንደፈለጋችሁ እንደተመቻችሁ Which one is good? Okay, whatever. ያ አተንድ የሚያደርጉት ሰዎች ቢነግሩን ጥሩ ነበር። አማርኛ ወይስ እንግሊዝኛ ወይስ ሁለቱንም? I mean, at the end, I guess እንትናችን አማርኛችን እንግሊዝኛችን ድብልቅ ብሏል። እኔም ኦኬ በእንግሊዝኛው ያው ጥያቄም በአማርኛ መጠየቅ ከቻልን አም ኦኬ ሁለቱም። Tamrawit is comfortable ነሽ በሁለቱም ቋንቋ? How is your Amharic? Just go ahead እና በአማርኛ ሁላችንም ስለምንሰማ I'm just gonna go with በአማርኛ። እሺ እኔ ረድኤት ገበየሁ እባላለሁኝ። ያው ሐኪም ነኝ። ጥቁር አንበሳ ነው የጨረስኩት ሕክምና ትምህርቴን። በአሁን ሰዓት የውስጥ ደዌ ስፔሻሊስት ነኝ። የደምና የካንሰር ስፔሻሊስት ነኝ። ከዛም ደግሞ ሆስፒስ ፓሊዬቲቭ ኬርም ሰብ ስፔሻሊቲ አለኝ። በአሁን ሰዓት ኖርት ካሮላይና እንደ ካንሰር ሐኪም ሆኜ እየሰራሁኝ እገኛለሁኝ። ባለትዳር ነኝ። የሁለት ልጆች እናት ነኝ። ቬሮኒካ ደግሞ ራስን አስታውቂና። እሺ፣ ሰላም እንደምን ዋላችሁ በያላችሁበት። ቬሮኒካ ሙሴ ይባላለሁ። በኖርዘርን ቨርጂኒያ ነው የምኖረው። እኔ ደግሞ የሶስት ልጆች እናት ነኝ። 2010 ነው ብሬስት ካንሰር ዳያግኖዝ የሆንኩት። 15 ዓመት ሊሆኔ ነው ሆኖኛል። በዚህ ሂደቴ ውስጥ አልፋ ብሬስት ካንሰር ሰፖርት ሰርቪስ የሚባል ኦርጋናይዜሽን አቋቁመን በተለይ ሀገራችን ላሉ ሰዎች ለመርዳት እዚህም ደግሞ ሰፖርት ሲስተም እና ሪሶርስ ለመርዳት የተቋቋመ ድርጅት ነው። የዛ መስራች ነኝ። የዛሬ ዲስከሽናችን we're just gonna do just open forum። ስለዚህ ያላችሁን ጥያቄዎች ቬሮኒካ ወይም ረድኤት አሁን መጠየቅ ትችላላችሁ። ደግሞ ይቅርታ፣ እኔ ደግሞ ሳምራዊት ብርሃን ይባላል። የኤዋይቢኤስ አሶሲዬሽን ቦርድ መስራች ነኝ። So I'm the one that organized this and we've been doing this I think ሶስተኛ ጊዜያችን ረድኤት So መጀመሪያው ጊዜ we just did a recording of just about breast cancer in general. Last year we did a radiated presentation. አሁን ደግሞ ቬሮኒካንም አስገብተን so you guys can have information በሁለቱም side, you know, በሜዲካልም side እና ደግሞ lived experience እንዲኖር እና ያላችሁን ጥያቄ you guys can just unmute and ብዙ ሰው at the same time ማድረግ ከፈለገ we can do raise your hand on the icon. ከዛ በተራ በተራ እንጠራቸዋለን. And the forum is open. Yeah, and if I can say something so that it makes it easier. In this day and age, it's kind of very easy to get a general information, right? Like when to start screening and how often do you need screening and who's at the increased risk and who has a risk factor. But then to make it more personalized and ask or like answer questions for AYBS members, that's why we're here. So we want you to ask any kind of question that you have in your family, you know, and your friends and your neighbors, anything that's just hanging around and that kind of needs an answer.
እኔ በቃ ጥያቄ ጀምራለሁ እንግዲህ ሁሉ ተፈጥሯል። Veronica, if you don't mind sharing with us እንትን how do you find out እንዴት ዲቴክት አደረግሽ እና ደግሞ how did you communicate it with your family and ፕሮሰሱ እንዴት እንደነበረ በአጠቃላይ ብትነግሪን how everything went and now what different things are you doing now to keep motivating you in doing all this great work? ኦኬ በጣም ጥሩ ጥያቄ ነው። የዛሬ 15 ዓመት እኔም አሁንም አውቀውን ምንም ያህል እውቀትም እንትኑም የለኝም ነበርና እኔ ዳያግኖስ ሲሆን እኔ ለቤተሰቤ ትንሽ የመጨረሻ ልጅ ነኝና ትልልቆች እህቶች አሉት እናቴም ሰው ምንም ስለ ካንሰር ምንም የምናውቀው ነገር የለምና 2010 ላይ የ2 ዓመት ህፃን ነበረኝና ጡቴ ያሳክከኝና ትንሽ እንደ መፍሰስ ነገርም ያደርግ ነበር። ግን ዝም ብዬ ከመውለድ ጋር አያይዤው እሱ ነው በሚል ኢግኖር አደረኩት እና ይሄ ነው እንደውም ትልቁ ትምህርትና ሴቶች ያው በቃ ልጆቹን ስራ እያልን ራሳችንን አናዳምጥም እና አላዳመጥኩም። እንዲያውም በቃ ማታ ብቻዬን እንዲሳክ ባለቤቴ አንዱን ነበር ደግሞ ማከው እና እሱ ያው እንትን ውስጥም ሳይንስ ፊልድ ነገር ውስጥም ስላለ ኧረ ተመርመሪ ይለኛል። ኧረ ተመርመሪ ሲለኝ ምንም ኢግኖር አደረኩት። እኔ ደግሞ ስፖርተኛ ነኝ፣ በአጋጣሚ ደህና ነው የምበላው ምናምና እኔን ካንሰር አይደለም ምንም አይደፍረኝም ብዬ ስለማስብ ኢግኖር አደረኩት። ኦልሞስት ዓመት እንትን ብዬው ከዛ መጨረሻ ላይ እሱን ዝም ብዬ ያው አፉን ለማዘጋት ብዬ ሄጄ ተመረመርኩ እና በምመረመርበት ሰዓት ያው ባያፕሲ እነሱ ያዩትን ስላዩ ልሄድ አካባቢ ግን እኔም ራሴ እንትን ስፈትሽ የሆነ ነገር ትንሽ ነካክቻለሁ። ከዛ እዛ ስደርስ ያው ባያፕሲ ብለው ሲያዙልኝ አሁንም ምንም ስሜት አልሰጠኝም እና እንዲያውም ሰዎቹ ገብቶሻል አሉ ላይክ ቋንቋ ችግር ያለ መስሏቸው ዱ ዩ አንደርስታንድ አሉኝ። ያው አልኩኝ። ባያፕሲ ተደረገ፣ ስሜት አልሰጠኝም። ከዛ ግን ሪዛልቱ መጥቶ ሲነገረኝ በቃ ያኔ ወደኩኝ። በማግስቱ መሞት ነው የመሰለኝ። ምንም አዌርነሱ ስላልነበረኝ ካንሰር ሲባል ቃሉ በጣም ደነገጥኩኝ። የ2 ዓመት ህፃን ስለነበረኝ በቃ ምንድን ነው የሚሆነው ብዬ ምንም ብሬክዳውን አረኩኝ። አዋዝ ሄልፕለስ እና ጭራሽ አሁን ለእኔ ቤተሰቦችማ ልነግርም አልቻልኩም። ያው ከኔ ባሱ ናቸው እና እንደሚደነግጡ ምናምን ስለገባኝ በቃ ከኔና ባሌ ይዘ ነው ብዙ ነገር ቦምባርድ ያደርጋል። ሐኪሙ በዚህ ይደውላል እንትን ይላል። ከዛ ግን መጨረሻ ላይ እስቲ ደግሞ እንትን ሌላ ቦታ ተሰራጭቶ እንዳይሆን ሲሉኝ ያኔ ደግሞ የባሰ ደነገጥኩ። ለካስ ደግሞ ይሄም አለ ብዬ መጀመሪያ ቴስት ያው ስደረግ ሌላ ቦታም እንዳልሄደ እሱ መልሱ ሌላ ቦታ አልሄደም ሲባል ያኔ ትንሽ ተረጋጋው። ለካስ የባሰም አለና ለማንኛውም ከመጥፎ ትንሽ የተሻለ ነው የኔ ብዬ ያው ሳድግ ጀምሬ በክርስትና ህይወት ነው ያደግኩት። ግን ያኔ ድብልቅልቁ ስለወጣ ምንም እግዚአብሔርም ትዝ አላለኝ፣ ምንም ትዝ አላለኝ። ማልቀስና መረበሽ ብቻ ነበር። እሱን ሲሉኝ ግን ሌላ አልተራጨም ሲሉ ግን በቃ ወደ እግዚአብሔርና ልተርፍ እንደምችል ትንሽ ያው ጭላንጭል አየሁና ያኔ መጸለይ፣ ማዳመጥ፣ ሐኪሞቹን ምንድን ነው የሚደረገው የት ነው የሚካሄደው እያልኩኝ መከታተል ጀመርኩኝ። ከዛ ያው እንግዲህ ፕሮሰሱ በዛን ጊዜ በተለይ የአሁኑ አይነት ጥናት ስላልነበረ ኪሞ፣ ሬዲዬሽን መጀመሪያ እንደውም እኔ ትንሽ ናት ይውጣ ብለውኝ ላምፓክተሚ አድርገው ካወጡት በኋላ እንደገና ሲታይ አይ ስትል ዳርዳሩ አለና መቆረጥ አለብሽ አሉኝ። ያኔ ደግሞ የባሰ ቢያልኩ በቃ እንዴት ነው ጡት የሚቆረጠው ብዬ ጨለምብኝ። ከዛ ግን ሰከንድ ኦፒኒየን እያልኩ በየቦታው ሄድኩኝ። ሁሉም ግን አግሬ አድርገው ማሰክተም መቆረጥ አለበት አሉ። ያው ግድ ግን በጣም ሀሶ ሀፒ ነው። አሁን ማቀውን ያህል ሳቅ መቆረጡ በቃ ጡት እግር አይደል ምን አይደል መትረፍ ነው ዋናው። ተቆረጥኩኝ። ማሰክተሚ ተደረግኩ፣ ኪሞ ተደረግኩ፣ ሬዲዬሽን ተደረግኩኝ። ሬዲዬሽን ደግሞ ለ36 ቀን ከዛ ደግሞ ለ5 ዓመት የሚሰጠው ረመደክስ የሚባለው የሆርሞን ነበር እና እኔ እንደገናም ቀጥዬ ለ8 ዓመት ያህል መድኃኒቱን ወሰድኩኝ። ለቤተሰቦቼ ለመንገር በቃ ብዙ ጊዜ ፈጀብኝ። ኪሞን እየወሰድኩ በቃ እየደከመኝ እየተቸገርኩ ህፃኖች እንዳልኳችሁ የመጨረሻው
2 ነው፣ ሌሎች ትልልቅ 2 ነበሩ፣ 3 ልጆች ነበሩኝ እና በጣም ተቸግሬ አንድ አማቼ እግዜር ይስጣት ሳይኮሎጂስት ያጠናች ናት። ኖ መንገር አለብሽ ይሄን ብቻሽን አለችኝ። ነርሴን ደግሞ በዚህ አጋጣሚ ክሬዲት ሰጣታል። እሷም ስታይ ከማንም ጋር እንደማላወራ ሰፖርት ግሩፕ ወሰደችኝ። እዛ ላይ ነው በቃ እኔ ተስፋ እዛ ሳይ በተለይ 2 ሴቶች አረሳም የነሱ አምሹር ረዴ ልታስረዳው ትችላለች። ኢንፍላማቶሪ ቬሪ ሬር ኤንድ ቬሪ ባድ እነሱ ሰርቫይቭ አድርገው በዛን ጊዜ 5 ዓመቴ 7 ዓመት ያሉ 2 ሴቶች እና ሲያስረዱኝ እንዴት ቲሹ በሙሉ እንዴት ኢንፍሌም ሆኖ እንዴት ዴንጀረስ እንደሆነ እና የእሱ ሰርቫይቨሮች ናቸው። ሌላም ደግሞ አንድ ትሪፕል ኔጌቲቭ ነበረች። እሷም ስታስረዳኝ እንደዚሁ ነው አግሬሲቭ ዴንጀረስ፣ እሷም ሰርቫይቭ አድርጋ እና ይሄ ሁሉ ጉዳ አለ ብዬ በቃ እነሱን ሳይ ተስፋ እዚህ ሀገር ደግሞ ደስ ይላሉ። ያው ስለተሻገሩት ያንን በግልጽ ናቸው እያወጡ ምን እያሉ ዲቴል እየነገሩት አይዞሽ እንትን ነው ኖት አለውን ብቻሽን አይደለሽም የሚለውን እንትን እየነገሩኝ በቃ እነሱን እህቶቼ አገኘው። ያው ዘመድ ቤተሰብ ይረዳል፣ ግን ስለማያውቁት ከባድ ነበር። እነሱ ጋር ግን ሲሄድ በቃ በጣም ደስ ይለኛል ተስፋዬ እና በዚህ ምክንያት ነው እንግዲህ ወደ ኦርጋናይዜሽኑ ሊሄድ እና የኛ ህብረተሰብ ደግሞ ነው ያው ካለማወቅ ነው እንግዲህ ያው ለመርዳትም ሲመጣ ከባድ ነው። ዝም ብሎ ነገ እንደምትሞች ነው ይመስል፣ ግን ካለማወቅ ነው። እኔ ራሴ በሽተኛ ሆኜ እንደሱ ነበር የመሰለኝ፣ መሞት ነው የመሰለኝ ምንም እና በዛ ምክንያት ነው የገባሁት። ጀርኒ ይሄን ይመስላል። Thank you for sharing. Awareness is, I know you're talking about support group, and now አንቺም የመሰረትሽው ላይ support group also that you are involved in that በደንብ የአበሻ ኔትወርኪንግ support group በአልፋ ብሬስት ካንሰር ውስጥ ያለውን እስኪ ስለሱ ትንሽ አውሪን እና እስከዛ ድረስ ጥያቄ ካላችሁ ለራስ ነው። ኦኬ አልፋ እንግዲህ 2 ነገር ነው ያለው የአልፋ ጎል። አንደኛው እዚሁ ሀገር፣ ምክንያቱም እዚሁ ሀገር ሰፖርት ግሩፕ አቋቋም እንዳልኳችሁ ነው። የሰፖርት ግሩፕ ነው በቃ በጣም የጠቀመኝ እና እሱ ድሪሜ ነበር ለእኛ ህብረተሰብ ደግሞ እንዲኖር። እሱን የኢትዮጵያ ኮሚኒቲ እግዚአብሔር ይስጠው ዶክተር ፀሐዬ በሰዓቱ ቦታ ሰጠንና በየወሩ እየተሰበሰብን ነው ሐኪሞች እየጋበዝን በቃ ራሳችንን ማበረታቻቻ አይዟችሁ እንባባል በቃ እና ትልልቅ እህቶቼ ናቸው እዛ እና ምሳሌ ይባላል እሱ እና ሪሶርስ ደግሞ በቃ በዚህ ጉዳይ ለመሄድ እዚህ ሀገርም ቢሆን ነው የቋንቋም ችግር አለ፣ ሪሶርሱንም ማግኘት ኢንሹራንስ አለ የለም፣ እሱን በሙሉ በዚህ መንገዱ እንረዳለን። ሌላኛው ያው ኢትዮጵያና ኤርትራ ላሉ ሴቶች በሚቻል በየአመቱ የእግር ጉዞ የምናደርገው ላይ በገንዘብ እንደዚሁም ደግሞ ፕሮስቴሲስ ይሄ ጡት ሲቆረጥ ኢንሰርት የሚደረገው እሱ አሁን እኛ ከመላው ዩናይትድ ስቴትስ አንዲት የሆነች ኦርጋናይዜሽን ናት ድሮ ካናዳ ያለች እና የእኛን ስም ነግራ ወደ አፍሪካ ይልካሉ የሚለው ሁሉ ብዙ ሰው ይልክልናል፣ ሜል ያደርግልናል እና ያው እዚህ ሀገር እንደምታውቁት በኢንሹራንስ ወይ 2 ስለሚያገኙ አንዱ ኤክስትራ ነው ወይ ከዚህ ዓለም ሲለዩ የመሳሰሉት ቬሪ ኒው ኦልሞስት እና ውድም ነው ይሄ ነገር። እሱ በየጊዜው እናገኛለን። ሰብስበን ደግሞ በሻንጣ ለጥቁር አንበሳም ረድተናል፣ ለጳውሎስ ረድተናል፣ ለኤርትራም ልከናል። እሱን ኦንጎይንግ ሁሌ እናደርጋለን። የመጀመሪያው 5 ዓመታት ውስጥ ደግሞ በገንዘብ ኃይላዊ ኢትዮጵያ ካንሰር ሶሳይቲ ካንሰር አሶሲሽን ለሚባሉ ለኤርትራም ለኦሮቶ ለሚባሉ ሆስፒታል በገንዘብ ያረዳል። ከዛ ግን ያው እኔ ሞር እያወቅኩ ሲሄድ ብዙ ቦታ እንደ አድቮካሲ እና እንደ ሰርቫይቨር ማለት እሄዳለሁ ብዙ ቦታ እዚህ ሀገር ያው እንደምታውቁት በዲኦዲ ሁሉ የሚካሄድ የሪሰርች እንትን አለ ፒር ቱ ፒር እና የሰርቫይቨር ድምፅ ይሰማል ከመላው ሳይንቲስቶች መጥቶ እዛም እሳተፋለሁ። አሁን ኔክስት ታይም እንደው እንትን ቴክሳስ ሳን አንቶኒዮ የሚካሄድ አለ እዛ ሄዳለሁ እና እንደ እኔ ብዙ ነገር ውስጥ ኢንቮልቭ መሆን ስለማይ ፖሊሲ ሁሉ ያስቀይራሉ እዚህ ሀገር ሰርቫይቨሮች እና እንዴት ቁጥሩ እንደቀነሰ ኢቭን በጥቁርና በነጭ ያለው መሀል ጥቁሮች እንዴት እንደሚሞቱ የነጮች ቁጥር እንዴት እንዳነሰ ምክንያቱም
እየሄዱ ቼክ ስለሚያደርጉ አዌርነሱ ስላላቸው ከመሞት በቃ ሰርቫይቨር ሬቱ እንዴት ሀይ እንዳደረጉት ስሰማ ባወቁ ጊዜ ሞር ባወቁ ጊዜ አገራችንም ነው ይህንን አይነት እንትን መግባት አለበት በሚል ለምን መሞግራም አንልክም የሚል ተነሳው። ግን ያኔ በሰዓቱ እንደዚህ ውድ እንደሆነ አላውቅም። ግን ያው እግዚአብሔር እንግዲህ when there is a will there is a way እንደሚባል ብድግ በቃ መግባት አለበት መላክ አለብን አለን እያልኩ በምነሳበት ጊዜ እግዚአብሔር ደግ ነው። ሌላ ቲም እንግዲህ ያው ታዩታላችሁ። ማህሌት ደግሞ የተባለች ሌላ ጀግና ህይወቷ እሷ ደግሞ ወክ በምናደርግበት ጊዜ ከካሊፎርኒያ ድረስ መጥታ ከኛ ጋር ወክ አድርጋ የእኛን ድርጅት የምትረዳ ነበረች። መሀል ግን እንደገና መጥቶባት ከዚህ ዓለም ስትለይ እሷም ያ ሞሞግራም ኢትዮጵያ ውስጥ መግባት አለበት የሚለው ዓላማ ስለነበራት ቤተሰቦቿ ካረፈች በኋላ ያው የእኛንም ዓላማ ስለሚያውቁ ተገናኝተን ሌላው ደግሞ ትልቅ ደስ የሚለው ነው አብሮ መስራት እንዴት ትልቅ ነው እና አብረን ሆነን ይህንን ሞሞግራም ለጳውሎስ አስረክበናል እና ይሄን ይመስላል። ጋቲን ከጠየቅሽኝ በላይ ብዙ መለስኩ፣ ግን አጠቃለልኩት መሰለኝ። ቴንክ ዩ። በጣም ደስ የሚል ዜና ነው። አይ ኖ ላስት ዊክ ነው አይደለ ይሄ ሀፕን ያደርገው ኦር ሰኞ ዕለት ነበር። በዚህ ሰዓት ኢትዮጵያ እየሄድኩ ነበር። ቅዳሜ ሚቲንጉን እንትን ያልኩት ሰኞ ዕለት ነበር። እነሱም በጣም በጥሩ ተቀብለው ነው እዛ ያሉ ሐኪሞችም በጣም ዴዲኬሽናቸው ኢዝ አሜዚንግ እና እግዚአብሔር ይባርካቸው። ጥያቄ ካላችሁ እባካችሁን አንሚዩት አድርጋችሁ መጠየቅ ትችላላችሁ፣ ቬሮኒካንም ወይንም ረድኤትን። አረበለሳ እኔ እቀጥላለሁ። እንግዲህ ሌላ ጥያቄያችን አንድ ቬሮኒካ ባለችው ወይ ደግሞ የቬሮኒካ ዳያግኖሲስ እንዴት ኢንቱ ፒክቸር በመጣበት ላይ አንድ ነገር ልጨምር ብዬ ነው። አራውንድ ፕሬግነንሲ ጡታችን በኤስትሮጅን እና ፕሮጀስትሮን ምክንያት ብዙ አይነት ለውጦች ያካሂዳል እና አንዳንዴ ከፕሬግነንሲው ጋር ወይም ደግሞ ጡት እያጠባች ከሆነ ደግሞ አንድ ሴት ከዛ ጋር የማያያዝ እና የመተው አለ አይደል? አይ በቃ this is more than likely ልጄ ነክሶኝ ነው፣ ኢንፌክትድ ሆኖ ነው፣ በጣም ብዙ ምክንያቶችን በመስጠት ችላ ማለት በጣም ኮመን ነው። ኦኬ ለዛ ነው ሰልፍ ብሬስት ኤግዛም ሳይሆን ሰልፍ ብሬስት አዌርነስ በጣም አድቮኬት ይደረጋል። የራስን ጡት ማወቅ እና የራስን ጡት ኮንሲስተንሲውን በየጊዜው ሲቀያየር ደግሞ ለውጡን በደንብ አሰስ አድርጎ እነዚህ ለውጦች ግን ፕሬግነንሲም ላይ ላክቴሽንም ላይ ብሬስትፊድ እያደረግንም ቢሆን ካሉ ሄደን ለባለሙያ በማሳየት ማሞግራም መነሳት አለብን አይደል? አሁን ቬሮኒካ እየነገረችን ነበር አይደል? it took her almost a couple of months አይደል to seek medical attention እና ግን ምንም አይነት ለውጥ ስታዩ ከጡት ማጥባት ጋር ወይ ደግሞ ከፕሬግነንሲ ጋር አታያይዙት። ፕሬግነንሲ ላይ ብሬስት ካንሰር ዳያግኖስ ሊደረግ ይችላል። ኦኬ ብሬስት ካንሰር ፕሬግነንሲ ላይ ትሪት ሊደረግ ይችላል። ስፔሻሊ ከሰከንድ ትራይምስተር ጀምሮ ኦልሞስት እንደ ነን ፕሬግነንት ሴት ነው ብሬስት ካንሰርን ትሪት የምናደርገው። ስለዚህ ሜዲካል አቴንሽን ሲክ ማድረግ ኢምፖርታንት ነው። እሱን ሃይላይት ማድረግ ፈልጌ ነው። ቬሮኒካ የሰፖርት ግሩፕ ያልሽው አሁንም are they still meeting? if it's still going on? የትና ምን ሰዓት ላይ እንደምትገናኙ? ኦኬ አሁን አፍተር ኮቪድ ያው በዙም ሆነ እና እኛም we kind of like it so በሶስተኛው ሳተርዴ አለን ዙም ሊንክ whoever ደግሞ እንትን ከሆነ አንዴ ስማቸውን ካወቅን ዋትስአፕ ግሩፕ አለን እዛ ላይ እናስገባቸውና any update is on there። ግን በሶስተኛ ሳምንት በthird Saturday is always በዙም አለን። of course ግን አሁን ለምሳሌ እንትን summer አንዴ ቀርታ you need a key my dear ይቅርታ እና በዙም እንገናኛለን እና እሱ ጠቀመን። ከኢትዮጵያ የሚገባል ሰው ከሌላም ይገባል ከሌላ ስቴትም እና በዛው ቀጠልን። ግን ሁሌ እዚህ ሎካል ዴንቪ ኤሪያ ያለ ነው። ግን ኒው ይር ሲሆን ፓርክ እንወጣለን፣ ክሪስመስ ፓርቲ ይኖረናል፣ ኦክቶበር ላይ ራሳችን ዲነር ነው። እንደዚህ አክቲቪቲዎች አሉን። እሱ እንዳለ ቀጥሎ ግን በየወሩ ግን በዙም ሆኗል የምንገናኘው እና ሊንክ አለን የዙም whoever is diagnosed በቁጥሬ በኔ 703-395
60 ቢደውሉልን we will add them into the WhatsApp group እና ያው በዛ ሊንኩን ይደርሳቸዋል። Yeah, if you don't mind, yeah, Zoom information ከላክሽልኝ and I can post it on our website or on our newsletter. Sure, I'll do that. እዛ ላይ ለሚፈልግ ሰው እና also for family it supports የሚያደርግ family like if we know somebody is diagnosed ከቤተሰብ ውስጥ ምን አይነት ነገር ምን አይነት support is like the best kind of support that you think one can provide? Okay. በምን አይነት ሁኔታ እሱ ላይ ከመጨመሪያ በፊት የኢትዮጵያን ደግሞ ልነግራችሁ እፈልጋለሁ እና የአልፋ ድሪም ይሄ ነበር። ኢትዮጵያን ኖቱ ካሰዋይል ነበሩ አንዳንድ ልጆች ጀመራል ይጠፋል የሰፖርት ግሩፕ። አሁን ግን በጣም ተደራጅተው ጳውሎስም ይረዳቸዋል። የመጀመሪያው አረብ ቢሆን ተምታታቢ ግን ጽናት የሚባል ሰፖርት ግሩፕ ወደ 100 ያህል ሜምበር አላቸው። I was very impressed and happy to see that because in ኢትዮጵያ ውስጥ የበለጠ የሚያስፈልገው እሱ ነው። በዛ ውስጥ ያለፈ ሲያልፍ ነው እኔ እኮ እንዲህ ነው ስንል ነው ህዝባችንን የምናነቃቃው እና በጣም ቢዩቲፉል ሴቶችን እዛ አግኝቻቸው አልፋም ለመርዳት ቃል ገብተናል እነሱን ሰፖርት ለማድረግ እና እሱ አለ። ኦኬ ሶ ባክ ቱ ዮር ኩዌስችን ያው የኛ ህዝብ ያው ረድኤትን ጨምሮ ብዙ ሰው ወጥተን በቃ በጣም አድቮኬት ማድረግ አለብን። ህዝቡ ካለማወቅ ያጠፋና ያሳዝናል። ያው ማአት አስተያየት የሚሰጡኝ ነበሩ ላይክ ሰው ሲሞት አንቺስ ምን ተሰማሽ ነው አናደደኝ ያሳዝኑኛል ካለማወቅ ነው እና መጀመሪያ ያው ህዝባችን በአጠቃላይ በጣም አስተማር አለብን። ያው እንግዲህ ባገኘነው አጋጣሚ እና ሁሉ ነገር ከዛ ውጭ ግን በቃ ብዙ አለማመድ ማናቀው ሜዲካል እንትን ውስጥ ከሌለን ምንም ነገር ማውራት አናውራ ነው። ምክንያቱም ሚስሊድ እናደርጋለን። ኦንሊ ግን ሄደን ምን ልርዳ በቃ ምን ልርዳ ማዳመጥ የዛን ሰውዬ እንትን ሄደን ልጆችም ካለው ልጆች ቤት ብቻዋን ከሆነች ምን ላጽዳ በቃ ሄዶ የእርዳታ እጁን መዘርጋት ስልክም ደውሎ አይዞሽ በርችና እሷን ማዳመጥ በቃ የምትለውን ወይም የሚለውን ወንዱን ማዳመጥና ቡና ማረኝ ካለች ቡና አጠጧት። በቃ ቡና ይገልሻል ምናምን አንበል። ምክንያቱም የምናውቀው ብዙ ነገር የለም። ያው አምሹር ረድኤት እዚህ ላይ መጨመር ትችላለች። በሪሰርች የተደገፈ ነገር የለም። ጣፋጭ ስጋ ምናምን ያለችውን እናብላት። ስጋ አምሮኛል እናብላት። ዋቴቨር በዛ ኮካ አምሮኛል ካለች ኮካ አብራችሁ ሄዳችሁ ጠጡና እሷን ማዳመጥና ወይም እሱን አዳምጠን አይዞሽና የእርዳታ እጅ ብቻ መዘርጋት ስቴዶፍ አንዳንድ ሚስሊድ እናደርጋለን የሚባለው ነገር እሱን በማስተማር ብቻ ነው ልናስቆመው የምንችለው። እሱን እንግዲህ ያው ሁላችንም ይሄንን በርትተን መጥተን እንትን ማለት ነው የምለው። ረዲት የምትጨምሪው ነገር አለ? ያ ብዙ ጊዜ በአሁን ሰዓት በተለይ ሪሶርስ ከየቦታው ይገኛል አይደል? ሪሶርስ ሰው ከቲክቶክም ይገኛል። ፒፕል ከን ጉግል የሆኑ ኢንፎርሜሽኖች እና እነሱን እንደ ፋክት ሊጠቀሙባቸው ይሞክራሉ። ሜዲካል ሳይንስ ግን እንደዛ አይደለም አይደል? አንድ ነገር ወደ ትሪትመንት ደረጃ ከመድረሱ ወይ ደግሞ ኤፍዲኤ በኛ አሁን ባለንበት ኤፍዲኤ አፕሩቭድ ከመሆኑ በፊት የሚያልፍባቸው በጣም ብዙ ፌዞች አሉ። ፌዝ 1 የሚባል ትራያል አለ፣ ፌዝ 2፣ ፌዝ 3 የሚባል ትራያል አለ እና በዛ ፌዝ ውስጥ ያላለፉ ዝም ብሎ ኦንላይን የምናገኛቸውን ነገሮች እንደ እውነት አድርገን ማውራት ልክ አይደለም እና ትክክለኛውን ኢንፎርሜሽን ከትክክለኛው ሶርስ መውሰድ ያስፈልጋል። ስለዚህ በተለይ ደግሞ ሰውነታችን ውስጥ የምንከተው ነገር በተለይ ደግሞ ትሪትመንት የጀመረ ሰው እንደዚህ ዝም ብሎ ኦቨር ዘ ካውንተር ወይ ደግሞ ከሆነ ቦታ ያገኘውን ኸርባል ነገር እየወሰደ ለሐኪም ሳይነግር የሚቀጥልበት ብዙ ሴናሪዎች አሉ። believe it or not እና this comes from caregivers, family members giving advice አይደል? የሆነ unsolicited የሆነ advice እና let's just stay away from families and caregivers. I know ከመውደድ አይደል ለእኛ ከማሰብ ነው የሚያደርጉት። ግን ደግሞ ፕሩቭን ያልሆነ ነገር በሪሰርች ያልተደገፈን ነገር መከተል አይኖርብንም። the right information from the right source ነው ማግኘት ያለብን, especially when we have a certain diagnosis. Thank you. ሳምሪ ጥያቄ አለኝ።
Yes. እሺ ለረዴት ነው። አይ ቲንክ ላስት ይርም ይሄን ነገር አንስተነው ነበረ። ስለ ጀነቲክ ቴስት አንዳንዴ ጀነሬሽን ስኪፕ ያደርጋል የሚባል ነገር አለ። ስለሱ ትንሽ ብታስረጅን ረዴት። እሺ እሺ እንዴት ነሽ ቅድስት? ድጋሚ ስለመጣሽ እናመሰግናለን። በዚህ ዓመት ዩዥሊ ከጀነቲክ ሚውቴሽንስ ወይ ደግሞ ከጀነቲክ ፕሪዲስፖዚሽን ጋር የሚገናኙ ብረስት ካንሰሮች ከመቶ ብረስት ካንሰር ፕሮባብሊ 15% ነው። ይሄን ብዬ ማለፍ ስለምፈልግ ነው። ኦኬ ብዙ ጊዜ ምን ያስባል ሰው እህት ወይ ደግሞ ልጅ ወይንም ደግሞ እናት ከሌለው በብረስት ካንሰር የተያያዘ የኔ የብረስት ካንሰር ሪስክ የቀነሰ ነው ይልና መስጠት ያለበትን ዲው አቴንሽን አይሰጥም። Okay, then we have to remember 85% of breast cancer is just like a random occurrence ነው። Okay, so genetic predisposition አይደለም። ከዛ ወደ ጥያቄሽ ስመጣ ቅድስት ሚውቴሽኖች በእኛ እንትን አውቶሶማል ዶሚናንት ሚኒንግ አንድ ፔረንት ካለው የሚቀጥለው ልጅም ይኖረዋል፣ የልጅ ልጅም ይኖረዋል። ሁሉም ፋሚሊ ሜምበር አንዳንድ እያለ ሁሉም ጋር የሚደርሱ ጀነቲክ ሚውቴሽኖች አሉ። አንዳንድ ጀነቲክ ሚውቴሽኖች ደግሞ አውቶሶማል ሪሴሲቭ ናቸው። ሚኒንግ አንድ እናት 4 ልጅ ቢኖራት ከ4 ልጇ አንዱ ብቻ ነው አፌክት የሚሆነው፣ 3ቱ አይሆኑም። ሶ ኢት ሪሊ ዲፔንድስ ኦን የትኛው ጀነቲክ ሚውቴሽን እያወራን እንደሆነ እና አሁን ብዙ ጊዜ በብረስት ካንሰር ስናወራ BRCA 1 እና BRCA 2 ነው የምናወራቸው አይደለም። እና ሁሉም እናትሽ ካላት BRCA 1 አንቺም ጀነቲክሊ ቴስትድ መሆን አለብሽ እንጂ የግድ BRCA 1 አንቺም አለሽ ማለት አይደለም። Okay, the type of inheritance can vary. Okay, so there are also other mutations. የግድ BRCA 1 ላይሆን ይችላል ከብረስት ካንሰር ጋር አሶሺየትድ የሚሆነው፣ ግን ሁልጊዜ ብረስት ካንሰር ላይ usually ስናወራ BRCA 1 BRCA 2 ነው የምናወራው። እና ግን that person needs to be tested። በቃ ስፔሲፊክሊ ራሳቸው ቴስትድ ሆነው የራሳቸውን ሁኔታ አሰስ ማድረግ አለባቸው፣ የራሳቸውን ጀነቲክ ስታተስ አሰስ ማድረግ አለባቸው። and yes, you're right, there are genetic mutations ሁሉንም ፋሚሊ ሜምበር አንድም ሳይዘል ኢንቮልቭ የሚያደርጉ and then at the same time there are some ones that only involve like one family member or one sibling among 4 or 5 children. Really depends on the inheritance of that specific gene. እሺ ቴንክ ዩ ረዴት። ማለት አንድ ሲብሊንግ ኔጌቲቭ ቢሆን ሪዛልቱ ሁሉም ሲብሊንግ ቴስቱን ቢወስዱ ነው ጥሩ ማለት ነው፣ በአንድ ሰው ብቻ አይሆንም። Yes, every sibling የራሳቸውን genetic testing ማድረግ አለባቸው። Okay, thank you. You're very welcome. ሌላ ሰው ጥያቄ እስከሚጠይቀን ድረስ እንደዚህ ዝም ብሎ ለመነጋገር ብዙ አይነት ብረስት ካንሰር አለ አይደል? depending on what kind of receptor, hormone receptor that we have on the cancer cells, ብዙ አይነት ብረስት ካንሰር አለ። ስለዚህ hormone positive, specifically estrogen ወይ ደግሞ progesterone hormone positive የሆኑ ብረስት ካንሰሮች አሉ። usually ሳይዛቸው በተለይ በጣም ያነሰ ከሆነ በሰርጀሪ ኦኬ፣ ከዛ ደግሞ ሆርሞናል ትሪትመንት ሰርጀሪ ከተደረገ በኋላ ሬዲዬሽን፣ ከዛ በኋላ ሆርሞናል ትሪትመንት ለ5 አንዳንዴም ደግሞ ለ10 ዓመት ኤክስቴንድ ተደርጎ የሚታከሙ አይነት ብረስት ካንሰሮች አሉ። ሌላ ደግሞ እንደዚሁ ሀርቱ የሚባል የብረስት ካንሰርን ሰብታይፕ የምናደርግበት ወይ አለ። እነሱም ደግሞ ታርጌትድ የሆኑ ሀርቱ ዲሬክትድ የሆነ ትሪትመንት እየሰጠን የምናክመው ብረስት ካንሰር አይነት አለ። እነዚህ ደግሞ ሶስቱም የሌሉት ደግሞ ትሪፕል ኔጌቲቭ የሚባል አይነት ብረስት ካንሰር አለ። ዩዥሊ ኪሞቴራፒ ነው ለእንደዛ አይነት ፎርም ኦፍ ብረስት ካንሰር የምንሰጠው። ሶ ዘ ጀነራል አሰምፕሽን የብዙ ጊዜ የኛ ምንድን ነው የሚሆነው፣ አንድ ሰው ካንሰር ዳያግኖስ ከተደረገ ቀጥታ ህክምና የሚሆነው ኪሞቴራፒ ነው ብለን እናስባለን። ኪሞቴራፒ ኩድ ቢ ፓርት ኦፍ ዘ ትሪትመንት ግን ኢት ማይት ናት ቢ ኦኬ። በዚህ ዴይ ኤንድ ኤጅ ደግሞ ዋይ ኢዝ ኢት ሶ ኢምፖርታንት ሁሉም ሰው ኤርሊ ዳያግኖሲስ ማድረግ ያለበት? ኢትስ ቢካዝ ኩሬቲቭ የሆኑ እንደዚህ ሰርጀሪዎች አሉ፣ ሬዲዬሽን አለ። you can really be cured, if you catch it very early, and now you can just be on hormonal treatment, which is basically a pill
that you take at home. Okay. እንደዚህ ኢንፊውዥን ሴንተር መሄድ ላያስፈልግ ይችላል እና ለዛ ነው በጣም አድቮኬሲ የሚያስፈልገው አይደለ? the earlier you detect it, the higher the chance that you can be like it could be in your ወደ ኋላ history አይደል? part of your history. ቅድም ቬሮኒካ ያነሳቸው inflammatory breast cancer, it's like 5-10% of breast cancer inflammatory ሊሆን ይችላል. rare ነው relatively, ግን በጣም aggressive ነው. So within few weeks 4-5 ሳምንት ውስጥ ኢንፍላማቶሪ የተባለበትን ምክንያት እሱ ነው። ምክንያቱም ኢንፌክሽን ነው የሚመስለው። ኦኬ ጡቱ ሲታይ የሚመስለው ልክ ያኛው ኦሬንጅ የብርቱካን ልጣጭ አለ አይደል? የብርቱካን ልጣጭ ላይ ያሉ እንደዚህ ነጠብጣቦች አሉ አይደል? ፑድ ኦሬንጅ ይሏቸዋል በፈረንሳይኛ እና ልክ እንደሱ አይነት አፒራንስ ነው ያለው። ቀይ ነው፣ ይሞቃል። በቃ ጡቱ ኢንፌክትድ የሆነ ነው የሚመስለው እና ብዙ ጊዜ አይፈጅም እስከሚታይ ድረስ 4 ሳምንት 5 ሳምንት ውስጥ ኖርማል የነበረ ጡት በእንደዚህ ኢንፌክትድ ይመስልና ቶሎ ስፕሬድ የማድረግ ቴንደንሲ ሁሉ አለው እና እንደዚህ አይነት ለውጦች ኢንፌክሽን ላይሆኑ ይችላሉ። ኦኬ ኢንፍላማቶሪ ብሬስት ካንሰር ሊሆኑ ይችላሉ እና ዲው አቴንሽን ያስፈልጋቸዋል። Thank you. ረዴት ካሉት ከሜዲካሎች ስፔሻላይዜሽን ሁሉ ወደ breast cancer ምን አትራክት አደረገ? How did you choose that one versus the other specialization? Yeah, oncologist እንደገባው እሺ you know በረጅም አመት አይደል ህክምና በጣም ረጅም አመት ለሚፈጀው እና ኢንተርናል ሜዲሲን የውስጥ ደዌ ስፔሻልቲ ከጨረስኩኝ በኋላ ስራ ነበር ኦልሞስት ለ2 አመት ምናምን ስራ ነበርና አንዳንዴ ፕሮባብሊ ያ 60% የማክመው ሰው ሪል በሽታ ኖሮት ነው ማክም የነበረው እና you know probably again 30-40% especially እኛ ምን ያለንበት ቦታ ወደ ሜዲካል ፋሲሊቲ የሚመጡበት ምክንያት ሪሊ ህክምና ሪሌትድ ወይ ደግሞ በሽታ ሪሌትድ አይደለም እና when you come to the cancer world, you know, patient after patient, really serious illness allo. I enjoy the conversations, you know, end of life like with a more serious illness yallacho, so which guy alone, vulnerability, authenticity, somehow so, but he went he went most important thing mindno milo ነገር ያኔ ላይ ነው በጣም ግልጥልጥ የሚለው ክሊር የሚሆነው ህይወት ለካ what's important what's not important like so serious illness ይኖራል ይግልጥልጥ ይላልና በእነሱ ላይት የራሴን ላይት አየዋለሁ you know I learn a lot actually from my patients and I enjoy በቃ ስራዬን በጣም የምወደው I enjoy taking care of cancer patients በጣም authentic ማንነት አላቸው ያንን conversation value አደርገዋለሁና ለዛ ነው የገባሁት በቃ it's kind of weird ለብዙ ሰው ግን he vulnerable he facade የለም you know there's no facade you know everybody's just ሙሉ ራሳቸው ናቸውና በቃ ለዛ ወደጄ ነው የገባሁት ተባረኪ አይነ አሜን ጥያቄ ያላችሁ ቅርታ ጥያቄ መጠየቅ እችላለሁ? በጣም ይቻላል። እሺ አመሰግናለሁ። እኔ ዶክተር ሴና ዱጋሳ እባላለሁ። እንግዲህ የቤተል መካነ ኢየሱስ ተማሪ ነበርኩኝና ሳምሪ አንቺ ይሄንን ፕሮግራም ስላዘጋጀሽ አመሰግናለሁ። ዶክተር ረዴትንም በቅርበት አውቃታለሁ። ሌሎቻችሁም ቬሮኒካም የላይፍ ኤክስፒሪየንስሽን ሼር ስላደረግሽን በጣም ደስ ብሎኛል። በስራዬ እኔ የቀድሞ ቅዱስ ጳውሎስ ምክትል ኃላፊ ነበርኩኝ። አሁን የሚኒስትር ስቴት ሚኒስትር ቺፍ አማካሪ ነኝ። በእውነቱ ለቅዱስ ጳውሎስ ለተደረገው ነገር በጣም ከፍ ያለ ምስጋና ነው ያለኝ። ምክንያቱም ማሞግራፊው ዶኔት ሲደረግ ትንሽ ከባድ ቻሌንጆች ነበሩ። ኤኒዌይስ ግን አብረን ሆነን ፈተነው ጥሩ ነገር ነው የሆነውና ላደረጋችሁ ቬሮኒካ ቲም ሲስተር ሙሉ ብርሃን
በህይወት ለሌላችን እህታችን እውነት በጣም ልቧ ደስ እንደሚላት እኔ እውነቴን ነው ማለት በቃ በደንብ የሚሰማኝ የነበረው የእሷን ደስታ እንዳሳካ ነው የሚሰማኝና ይህንን በማድረጋችሁ ተባብራችሁ በጣም ትልቅ ከፍ ያለ ምስጋና ነው ያለኝ ለሁላችሁም ለማለት ፈልጋለሁ። በዚህ አጋጣሚ አት ዘ ሴም ታይም ጽናት ግሩፕ ሲመሰረት አንዱ እንግዲህ ሰፖርት ሳረጋቸው ከነበርኩ ሰዎች ውስጥ አንዱ ነበርኩና እውነት ለመናገር ዶክተር ረድኤት እንዳለችው በቃ ሪል የሰውን እውነተኛ ማንነት በደንብ ፊልም የምናደርግበት ቦታ ነውና እኔም በጣም ሰፖርት ሳረጋቸው ነበረ በነበርኩበት ጊዜና አይ ቲንክ ግን አሁን ሳይ ዶክተር ረድኤትም በቅርብ ጊዜ መታ ነበርና ኢትዮጵያ ላይ ያለውን የብረስት ካንሰር ቁጥር መጨመር ስናይ የሆነ አላርሚንግ ሬት ያለው ነገር ይመስላልና አይ ቲንክ እንደ ሀገር ሰብሰብ ብሎ ነገሮችን ማየትና ማሰብም ሬቲንግ ማድረግም እንደሚያስፈልግ በጣም አምናለሁና እንደው በእናንተ በኩል እንግዲህ አልፋ ጀምራችሁታል፣ ግን ደግሞ ይሄ በጣም እንዲታገዝ እፈልጋለሁ። ጽናት ኮፊ ሰርመኒ ታይም አላቸው፣ አይዞሽ አይዞሽ የሚባባሉበት ጊዜ አለና ይህንን ሪል ሚኒንግፉል ለማድረግ ሰዎችን ካፕቸር ለማድረግ እናም ደግሞ የበለጠ አዌርነሱ ላይ በደንብ የመስራቱ አቅም ተጠናክሮ መሄድ እንዳለበት በደንብ ይሰማኛል እና ከዚህ አንጻር እንደው ቤተል መካነ ኢየሱስ እንግዲህ ለጳውሎስም ቅርብ ነው እና ምን የታሰበ ነገር አለ ወደፊት እንዴት እንስራ አብረን የሚለውን ነገር ለማንሳት ፈልጌ ነው። እጅግ አመሰግናለሁ። ቴንክ ዩ ሶ ማች። በጣም ዛሬ ጆይን ስላደረጉም በጣም እናመሰግናለን። ዋው this is a eye opening right አንድ ላይ ሁላችን ተባብረን ስንሰራ በጣም ብዙ ነገሮች ማድረግ እንችላለንና you know breast cancer is also very close to me. እናቴ had a breast cancer and she lived for a long time, so እንደዚህ እህትማማቾች አብረን ሆነን ስንሰራና እንደዚህ አይነት አዌርነስ ዲስከስ ስናደርግ it's going to help at least 1% በሚለው ነው የምናደርገውና if we can work together, if there's any ways I think we can have like a different discussion. ለአሁን እስካሁን ድረስ እንግዲህ 3ኛ ዓመታችን ነው፣ ይሄን 4ኛ ዙር ነው እንደዚህ ስናደርግ፣ ግን የበለጠ አዌርነስ ኖሮና ሌላም ነገር ማድረግ የምንችለውን I think we need to look into that more. የቀጠለ ዲስከሽን ይኖረናል። Thank you so much. So if you have any information ስለገባው ስለ ሜሞግራሙ, so if you have any information that you want to share, like መቼ ነው ስራ ላይ የሚውለው እና ምን ያህል ሰው በቀን ለማየት እንዳሰቡ or any kind of information share ማድረግ የምትችሉ ከሆነ ደስ ይለኛል። ምክንያቱም ይሄን ኦንላይን ፖስት ስለምናደርገው ሌላም ሰው በኋላ ላይ ሲያዳምጥ more information እንዲኖረው። ሶሪ ቢፎር ዊ ፕሮሲድ ዊዝ ዛት ዶክተር ሲናን በጣም ላመሰግንሽ እወዳለሁ። ብዙ ስላንቺ ሰምቻለሁ፣ ግን አንፎርቹኔትሊ ያን ቀን አይ ቲንክ አልቻልሽም መሰለኝ፣ ሚት አላረኩሽም። ግን ላደረግሽ ብዙ እንደሰራሽ ስለሰማው እዚህ በዚህ ግሩፕ ስም አልፋ ስም ሁሉ አመሰግንሻለሁ። ውጣ ወረዱን ኦፍኮርስ ታውቂዋለሽ፣ ግን ብዙ ስለሰራሽ በጣም ነው የማመሰግነው። ዶክተር ሲና አይዶን ነው መመለስ ከቻለች፣ ግን እንትኑ መስራት ጀምሯል። ያው ለምረቃውን የደረሰው እርግጥ ፋንክሽናሊቲው ግን ኦልሬዲ 2 ሴቶች ተመርምረዋል ከኢናጉሬሽኑ በፊት። ያው መሳሪያው እንግዲህ ያው እንደዚህ ሀገር እንትን ነው ስታንዳርዱ፣ የተቻለውን ያህል በቀን ማስተናገድ ይችላል። እንግዲህ ግን የእነሱ የራዲዮሎጂስት የትሬኒንጉ የሐኪሙ እዚህ ላይ ሬዲየት ልታወራበት ትችላለች። የሱሱ ካልሆነ በስተቀር የተቻለው ሁሉ በአንድ ቀን ሊሰራ ይችላል። ግን አይ ቲንክ ብዙ ነገር አለ እንግዲህ አይደል፣ ሴቶች ሲመረመሩ ሬዲዮሎጂስቱ እሱን እንግዲህ ለረድኤት ተዋለሁ። እሺ ምናልባት እድሉን ከተሰጠኝ ቬሮኒካ አመሰግናለሁ። እኔ
እንግዲህ ባለኝ መረጃ ኤግዛክት ቁጥሩን በቀን ምን ያህል እንደሚሰሩ አላችሁ። ግን የሚገርማችሁ በቀደም ዕለት የጤና ሚኒስቴር ሴቶችን ወደ ላይክ 200 የሚሆኑ ሴቶችን መዝግበን ላይክ ለጳውሎስ ይህንን እንትን ለስክሪኒንግ እንዲጠቀሙ አዌርነስ ክሬት አድርገን ኦልሞስት ስራ ላይ ነው ያለው እና እንደዚህ አይነት የበጎ ፍቃድ ስራ እየሰራ ነው ያለው እና በጣም ትልቅ እና ማሲቭ ስራ እንደሆነ ለመግለጽ ፈልጋለሁ። በጣም አመሰግናለሁ። እናመሰግናለን። ኢንፎርሜሽን if you guys don't mind ኢሜይላችሁን ቻቱ ላይ ካስገባችሁልን we can continue this conversation ለበኋላ ላይ ምን ማድረግ እንዳለብን እንዴት አብረን መስራት እንደምንችል ዲስከስ እናደርጋለን። ሌላ በዚህ አጋጣሚ መናገር የምፈልገው ደግሞ በጣም የተደሰትኩበት ነገር ኢቭን እዛ የሚኖረው እንኳን ይሄንን አለማየቱ ያሳዝናል። ግን እኛ we were honored ከዚህ ከመመረቁ በኋላ ጳውሎስ ሆስፒታልን አስጎበኙን እና I don't know ረድኤት ካወቅሽ ጳውሎስ ሆስፒታል በጣም ትልቅ የካንሰር ሴንተር ተሰርቷል። ቢልዲንጉ አልቋል። ላይክ 4 ሆስፒታል የሚያክል ነው ደግሞ የተሰራው በዚህ ስታንዳርድ። አንድ ሬዲዬሽን ኦልሬዲ ያስገብተዋል። አናደር 4 ማስገባት ይችላሉ። ባንከሩ ምናምን አልቋል። የኪሞ ሴንተሩ ልክ በቃ እንደ አሜሪካን ሀገር ወደ 70 ሰው አይብልብ በአንድ ቀን ማስተናገድ ይችላል። የኪሞ ይሄ በፊት እኛ እንዲያውም ትዝ ይለኛል ለመላክ እንኳን አትችም አይደል ቤቱ ልክ አይደለም። ይሄኛው ግን ቤቱ በደንብ ለኪሞ ተሰርቶ ለፋርማሲስቱ እንዴት እንደሚሄድ አላረ ሁሉ ነገር በስታንዳርዱን የጠበቀ የሃርት እና የሊቨር እሱም አለና ቤቱ ደግሞ ያለቀው በቢትዊን ጤና ጥበቃና በጳውሎስ መሰለኝ ገንዘቡ ከውጭም አይደለም። አሜዚንግ ቢልዲንግ ተሰርቶ ጎብኝተናል። ያው እቃውና ያው የተቀረው ኦፍኮርስ ስትል በጣም ብዙ ብር ነው የሚያስፈልገው። ግን መንገዶች አሏቸው ዶክተር ዛይጋ እንደነገረኝ እና ኦፕሽናቸውን ነው የሚያዩት ያሉት which is very nice እና ያ ሲያቅ ይሄ ውጭም ሄዶ የሚታከመው ይቆማል። ኖቶሊ ለኢትዮጵያ አካባቢ ያለው ብዙ ሰው ለሌላው አፍሪካም እንኳን የሚተርፍ ነው እና I was very impressed and happy ይሄንን ለማየት። ግን በቃ የሚያሳዝነው ይሄንን እንኳን እዛው ምልሽ እንደዚህ እንግዲህ ደህና የተማሩ ምናምን የምትያቸው እንኳን እንደተሰራ ጳውሎስን አለማወቅ ያሳዝናል። እና እንግዲህ እኔም ኢንተርቪው በተደረግኩበት ቦታዎች ላይ ሁሉ እንግዲህ ይሄን ጠቅሻለሁ። ረድኤት ያምሹር ታውቂያለሽ መሰለኝ። ግን ያው ብቻ ይሄንንም ራሱ ማለት ቀላል ብር አይደለም። ግን አድቮኬሲ እንኳን ማድረግ የኛ ግዴታችን ነው ብዬ አስባለሁ። እውነት ነው። ምናልባት እዚህ ላይ ለመጨመር እውነት ለመናገር ሴቶች ማለት በጣም ስታንዳርዱን በጠበቀ መልኩ ቬሮኒካ እንደው አምባሳደር ስለሆንሽ እና ስለገለጽሽ በጣም ነው እውነት በጣም ነው የማመሰግንሽ እና በጣም በትልቅ ባጀት በመንግስት በጀት እና በቃ በመንግስትና በመንግስት የተሰራ ነው እና በጣም ትልቅ ግዙፍ የሆነው እንደተባለው ካርዲያክ ሴንተር፣ ኦንኮሎጂ ሴንተር፣ እንደገና የሊቨር ትራንስፕላንት ሴንተር፣ የኢኤንቲ ለብቻው ሴንተር ትልልቅ ግዙፍ ሴንተሮች አሉት እና ይሄ እንደ ሀገርም በምስራቅ አፍሪካ ራሱ ትልቁ የሆስፒታል ተብሎ የሚጠራ ነው። እስከ 1000 አልጋዎችን አሁን ጳውሎስ ካለው በላይ ወደ 600 እስከ 700 የሚሆን ነው የድሮ። አሁን ግን ብቻውን 1000 የሚሆን አልጋ ነው። ክቡር ጠቅላይ ሚኒስትሩን ባለፈው በሰጡት እንትን ላይ ገለጻ አድርገዋል እና ትልቅ ተስፋ ያለው ተቋም ነው እውነት ለመናገር። ስለዚህ የእናቶችንም የሴቶችንም በርደን ከመቀነስ አንጻር በሽታን ከሕክምና የኬሞቴራፒ ሴንተርም ከኦንኮሎጂ ሴንተሩ በጣም ትልቅ እንትን ያለበት ነው። እንግዲህ ለመጨረስ የታሰበው ምንድነው የፕራይቬት ፐብሊክ ፓርትነርሽፕ በሚባለው ወይ በዛ መልኩ ያልቃል ተብሎ ነው እየተሰራ ያለው እና ግዙፍ የሆነ ፕሮጀክት ነው። እኛ እንደ የጳውሎስን ማለቅ እንደ ህዳሴ ግድብ ማለቅ ነው የምናየው። እውነት ለመናገር ለሕክምናው እንደ ህዳሴ ነው የምናየው። ምክንያቱም በጣም ሽፍት ያደርጋል ሙሉ በሙሉ ብዙ ነገሮችን።
የሜዲካል ቱሪዝም ኢሹንም ብዙ ነገር ሪዞልቭ ያደርጋል እና ብዙ ኢትዮጵያኖች ብዙ ጥሩ ሐኪሞች አለት ልክ እንደ ዶክተር ረድኤት የመሰሉ ማለት ነው እና ይሄ ነገር ቢቀየር መጥተው ሀገራቸውን የሆነ ጊዜ ላይ ሰርቭ የሚያደርጉበት ሁኔታም ይፈጠራል ብለን ተስፋ እናደርጋለን እና ይሄ ጸሎትም ያስፈልጓል ብዬ አስባለሁ እግዚአብሔርን እንዲረዳን እና በጣም ጥሩ ፕሮግረሶች አሉት። ክብርት ዶክተር መቅደስም ሲሪየስሊ ይዘውት በየቀኑ ፎሎ የሚያደርጉት ኬዝ ነው። አይ ሆፕ እንግዲህ በቅርብ ጊዜ ይመረቃል የሚል ትልቅ እምነት አለ። ይሄ ነው በእኛ በኩል ያለው። አመሰግናለሁ። በጣም ደስ የሚለው አይደል ነው። አም ሹር ብዙ ሰውም ማቅ ይኖራል። Thank you for sharing. Yeah, it's very exciting. እኔ ልክ ጥቁር አንበሳ ከጨረስኩኝ በኋላ ጂንካ የሚባል ክፍለ ሀገር ሄጄ 2 ዓመት አገልግያለሁኝ እና ብዙ ጊዜ አዲስ አበባ ስንኖር ወይ የምናውቀው የሆነ ሰው አድቫንስድ ኢልነስ ዳያግኖስ ሲደረግ አገሪቱ ውስጥ ከሌለ እንግዲህ አፎርድ የሚያደርግ ሰው ወደ ውጭ ይወጣል ወይ ደግሞ በዶኔሽን መልክ የሚያገኝ ከሆነ ገንዘብ ሰብስቦ ይወጣል ነው የምናውቀው እና ክፍለ ሀገር በተለይ ነው እንደዚህ ሩቅ ቦታ ያሉት ግን እንደዛ አይደሉም እና በቃ unfortunately ያላቸው እንዳለ ይሸጣሉ እና anticipating that there is a cure or ደግሞ there is a solution ወደ ከተማ ይመጣሉ እና ከተማ ሲመጡ ደግሞ ምንም ሶሉሽን የለም ከዛ የላቭድ ዋናቸውን የሚያጣሉ ከዛ ደግሞ ለቤተሰቡም ደግሞ የሚተርፍ ነገር የለም እና that was a very common occurrence በቃ ምን በጣም ኮመን ነው በተለይ ክፍለ ሀገር ላይ ፕራክቲስ ስታደርጊና እንትን ነው በጣም ፕሮሚሲንግ ደስ ይላል እንደዚህ አይነት ነገር መስማት ራሱ ደስ ይላል ሞርኔ አዲስ አበባ ላለው ሰው ብቻ አይደለም ማስበው ክፍለ ሀገር ያለው ሰው አዲስ አበባ መምጣት ነው የሚፈልገውና ሶሉሽን ፈልጎ መምጣት ነው የሚፈልገውና የምር ሶሉሽን ሲኖር ደግሞ ደስ ይላልና ቴንክ ዩ ለኤፈርታችሁ እግዚአብሔር ይባርካችሁ Oh, I think chat box ላይ ጥያቄ አለ Okay. ጥያቄ አይደለም No, I think Amarach is I think directly Lenny actually. Okay. Amarach so the question reads when the mammogram result is negative and dense breast tissue what does that mean? Okay. That's actually a good question. Can comment ነው አይደል so ስለ ጡት ስናወራ ጡት mostly ከፋት ቲሹ ነው የተሰራው okay ስለዚህ ከፋት ቲሹ ጎን ለጎን ደግሞ fibrous tissue ወይም ደግሞ granular tissue የምንለው አለና የሱ ሬሽዮ ይሄ ፋይበር የምንለው ወይም ደግሞ granular tissue ከፋት ቲሹ ሲበዛ ፕሮፖርሽኑ ሲበዛ ያኔ ነው more dense breast tissue አለ ብሎ ማሞግራሙ ሪፖርት ቢያደርገው okay so ማሞግራሙ usually fat tissue I think ጥቁር ነው የሚሆነው ለዚህ ምንድነው ሲነሳ ጥቁር ነው የሚሆነው and then this fibrous ወይ ደግሞ granular tissue ደግሞ white ነው የሚኖረው ስለዚህ more white ሲኖር breastአችን ላይ lesion ካለ detect ለማድረግ somehow difficult ይሆናል proportionally so around like 40% of your breast tissue if it has more fiber or more granular tissue than fatty tissue the mammogram automatically is going to be reported as dense breast tissue እንዳለው okay so that doesn't mean though ምክንያቱም 40 ወይ 50% of women in general have dense breast tissue አላቸው ስለዚህ እንደ guideline whenever you see a dense breast tissue MRI ያስፈልጋል ብሎ ማውጣት አይቻልም okay ምክንያቱም you're saying like 50% of the population would need additional MRI ስለዚህ ያ patient by patient ነው መታየት ያለበት ያ situation ስለዚህ if your mammogram is negative and if it's reported that you have a dense breast tissue continue your yearly mammogram and have a conversation with your provider if you need additional testing like an MRI okay and that will depend on your risk your family risk and not other risks your direct physician will assess because they might recommend doing additional MRI or just continuing your yearly mammogram again this is a very common thing it just means you have more fiber more granular tissue that might hide a lesion that's it that's all it means and it happens in 40-50% of female in general I hope I answered that your question Thank you yes you did thank you You're welcome
ደቂቃችንም እያለቀ ነው። So if we want to sum it up with one last word, ረድኤት እንግዲህ advice for us that you want to share. አንድ ሁለት ነገር በይንና just ለማጠናቀቅ Yeah, I mean, የተሰባሰብንበት reason is breast cancer አይደል? And I don't want people to be afraid of, I understand the word cancer is የሚያስፈራ ነው አይደል? ግን in this day and age ብዙ ነገር ተቀይሯል እና ብዙ advancement አለ። ስለዚህ let's not በጣም አንፍራው፣ እድሜያችን 40 ከሆነ ፕሊዝ ሁላችንም ወደ ማሞግራም ወደ መሰራት ወደ ፕሮቫይደሮቻችን እንሂድ። ኦኬ ሰልፍ ብሬስት አዌርነስ ይኖረን፣ ጡታችንን እንወቀው። ኦኬ ለውጥ ሲኖር አክት እንድናደርግ። ኦኬ እና ብዙዎቹ እኮ ፎልስ አላርም ሊሆኑ ይችላሉ፣ ግን it's better to be safe than sorry አይደል? ስለዚህ early intervention is key፣ በጣም ኢምፖርታንት ነው። you can put cancer ወደ ጀርባ ታሪካችሁ ማድረግ ትችላላችሁ። ኦኬ if you detect it early። ስለዚህ with that understanding medical attention seek ማድረግን እንትን አትበሉ፣ don't shy away from it እና get the right information from the right source. And I keep saying this because it's very important, because we live in a በጣም resourceful የሆነ ዓለም ላይ የኖርን ነው እና if we don't choose ከማን ምን information gather እንደምናደርግ ካልወሰንን we might be misled። ስለዚህ 40 የሆናችሁ ሰዎች እባካችሁ እና average risk እንዳላችሁ የምታውቁ ሰዎች ወደ ማሞግራም ወደ መነሳት ሂዱ። የፋሚሊ ሂስትሪያችሁን እወቁ። ፕሊዝ know about የእናታችሁ የእህታችሁ፣ በተለይ ደግሞ first degree family members ካንሰር ሂስትሪ ካላቸው እሱን ማወቅ በጣም ኢምፖርታንት ነው። በልጅነታችሁ ካንሰር ዳያግኖስ ተደርጋችሁ ቸስት ሬዲዬሽን የነበራችሁ ሰዎች 40 ድረስ መቆየት አይኖርባችሁም። ኦኬ you can start screening early 25-30 ላይ በደንብ ስክሪኒንግ መጀመር አለበት እና that might involve ultrasound MRI involve ሊያደርግ ይችላል። ኦኬ ስለዚህ የራሳችሁን ሪስክ በደንብ አሰስ ማድረግ is important። በጣም ነው የምናመሰግነው። I'm going to stop the recording.